የአማራ ብሔራዊ ንቅናቄ አብን አልፋለሁ። ለእናንተ የማነሳው የመጀመሪያ ጥያቄ ኢትዮጵያን የባህር በር ባለቤት የማድረግ እቅድና ፍላጎት እንዳላችሁ በማኒፌስቶአችሁ ላይ አስቀምጣችኋል። በምን አይነት መንገድና ከየት አምጥታችሁ ነው ኢትዮጵያን የባህር በር የምታደርጓት? እንግዲህ መጀመሪያ መነሻችን ቅድም እንዳልኩት ከታሪክ ዝንፈት ይነሳል። ቀደም ካሉት ስርዓቶች የፈጠሩትን ጉድለቶች ከማረምም ላይ ሚንተራስ ይሆናል ማለት ነው። ይሄ ማለት ከ83 ወዲህ በህግ ያገኘነውን የባህር በርና ታሪካዊ መብታችን ስርዓት ተገንብቶ ስለነበር ያንን በትግል አስወግደናል። ስለዚህ በትግል አስወግደናል ሲባል ደግሞ ያ ስርዓት ያዛነፈውን ያነበረውን በህግና በፖለቲካ መርህ የጻፈውን ገርሰሰናል ማለት ነው። የባህር በር እንዳናገኝ የሚያስችለውን ማለት ነው። ስለዚህ የነበረው ስርዓት መገርሰስ የባህር በር እንድታገኙ ያስችላችኋል። አንደኛው ምዕራፍ እሱ ነው የሚሆነው ማለት ነው። ያ ምዕራፍ ተጠናቋል ብላችሁ ታስባላችሁ? ስላልተጠናቀቀ ነው ወደፊት በማኒፌስቶአችን ላይ ያስቀምጠን